ሻሎም ወገንታትና ህዝበታት እንዴት ናችሁ? ሁሉ ፒስ ሁሉ አማን። ከብዙ መጥፋቶች በኋላ ዛሬ ከች ብለናል። ጠፍተናል። በጣም ብዙ ይቅርታ እንጠይቃለን። ለሱ ያው ስራ እየሰራን ነበረ፣ ለዛ ነው የጠፋነው። ያው እንግዲህ በአይነቱ ለየት ያለ ስራ ይዘን መተናል። አይ ቲንክ እናንተም ኢንፎ ይኖራችኋል ብዬ አስባለሁ። አንዳንድ ቲክቶክ ላይም የጎልድ ሲኒማ ዩቲዩብ ቻናል ላይ የተለቀቀ ማስታወቂያ አይታችኋል ብዬ ተስፋ አደርጋለሁ። ልጅነት ተከታታይ ድራማን ይዘንላችሁ እየመጣን ነው። ያው ደስተኛ እንደምትሆኑ እርግጠኛ ነን። በጣም ሰው የሚወደው ድራማ ነበረ፣ ተቋርጦ የነበረ ድራማ ነው። አሁን ደግሞ በአዲስ መልክ እንግዲህ በምዕራፍ 2 ከች ብለናል መጥተናል። ሶቢዮ ይዞላችሁ እየመጣ ነው። በጎልድ ሲኒማ ይዘንላችሁ እየመጣ ነው። ልጅነት ድራማ ልጅነት ነው። አሪፍ ነው። እግዚአብሔር ይመስገን። ያንቺ ልጅነት ሳይሆን ድራማ እኮ ያው ልጆቹ ናቸው መጀመሪያ መመስገን ያለባቸው በዚህ ስራ። ማለት ጀምረው ታይቶ እንደገና በቃ ሁኔታዎች አልመቻች ብለዋቸው ነው የተውት። ከዛ ያንን አሸንፈው ለመምጣት 1 አመት ሙላቸው ተጀመሩትና 1 አመት ሙሉ ሳይበገሩ እየሞከሩ እንደገና ስብስባቸው ሳይፈርስ የተወሰነ ሰው ነው የቀነሰው እና በዛ ልክ 1 አመት ሙሉ መቆየት በጣም ትልቅ ነገር ነው እና በመጀመሪያ ያው እነሱ መመስገን አለባቸው። እናንተን አክብረው ኦዲንስን ይቅርታ ጠይቀን እንደ አዲስ እንጀምራለን ብለው በቃ ተስፋ ሳይቆርጡ ቆሞ የነበሩ ልጆች ናቸው። እነሱ መመስገን አለባቸው። ያው ኦዲንስን ይቅርታ መጠየቅ እንፈልጋለን ብለውኝ የተወሰነ ቪዲዮ እነሱንም ቀርጸናቸዋል እና እሱንም እንጋብዛቸዋለን ከዚህ ቪዲዮ ቀጥሎ። አሁን እኛ ያው ያን የመሰለ ስራ ኦዲንስ ማጣት የለበትም። አሪፍ ስራ ነው። ስራው በጣም አሪፍ ስራ ነው። ስኩል ላይፍ ነው። እንደገና ስኩል ላይፍ ብቻ ሳይሆን በቃ እያንዳንዱ ተማሪ ቤት ውስጥ ምን አሳልፎ ነው አሁን እዚህ የሚመጣው የሚለውን የሚያሳይ ስራ ነው እና ያው ኦዲንስ ማጣት የለበትም ብለን ይዘንላችሁ መጥተናል። ሰርተናል ከእሱ ጋር እና ከልጆቹ ጋር ሆነ ያው ልጅነት ቆንጆ ድራማ ነው። የምታውቁት ታውቁታላችሁ፣ ስትከታተሉት የነበራችሁ። እንግዲህ ለማታውቁትም ደግሞ በጣም ተወዱታላችሁ። አሪፍ ተወዳጅ ድራማ ነው እና ከክፍል 1 ጀምሮ እንግዲህ እንዲከታተሉ በዚህ አጋጣሚ እንተመክራችኋለሽ። እና እንደዛ ወዳችሁ ስትከታተሉት የነበረው ድራማ እንደ አዲስ አይደለም የተጀመረው፣ ከቆመበት ነው የቀጠለው። ያው ከቆመበት የቀጠለውም ደግሞ ከክፍል 1 እስከ 7 ድረስ ባሩክ ሲኒማ ላይ ታገኛላችሁ። እኛ ጋር 8 ብለን ነው የምንጀምረው። ከ8 ጀምሮ እኛ ቻናል ላይ የምታገኙት ይሆናል ማለት ነው። ቻናሉ ምንድነው ካላችሁ ይሄን ቪዲዮ የምታገኙበት ጎልድ ሲኒማ የዩቲዩብ ቻናል ነው። እየገባችሁ ሰብስክራይብ እያደረጋችሁ ጠብቁን። መች ነው የምንለቀው? ጳጉሜ ወይ ቅዳሜ ይውላልች። ይመቻችሁ። ወደ ልጆቹ ስሜ ቃል ኪዳን ጌታቸው ይባላል። በካራክተር ስሜ ደግሞ ነፃነት ወይም ነፃ። ዛሬ እዚህ ጋር መጣሽ? ያው ልጅነት በአዲስ መልክ ተጀምሯል እና እሱን ለመስራት መጣት። እሺ፣ ከኦዲየንስ የቀረቡልን አንዳንድ ጥያቄዎች አሉ። እነሱን ልጠይቅሽ ነው። ፈቃደኛ ነሽ? እሺ። ወደ ልጅነት እንዴት መጣሽ? ወደ ልጅነት የመጣሁት በጓደኛዬ አማካኝነት ነው እና እዚህ በጽሁፍ ተቀላቀልኳቸው ማለት ነው። እሺ፣ ኦዲሽን ወስደሻል አይደል? ያ ወስጃለሁ። በባለፈው ጊዜ በጣም እንዳስከፋናችሁ እርግጠኞች ነን፣ ግን ደግሞ በአሁኑ ግን ሳናሳፍራችሁ በየጊዜው በየሳምንቱ ወደ እናንተ እንመጣለን። እናንተም ደግሞ እኛን እየተከታተላችሁ አስተያየት እየሰጣችሁ አብሮነታችሁን ድጋፋችሁን እንድትሰጡ በአክብሮት እንጠይቃለን። እሺ፣ ኦዲየንስ ከልጅነት ምን ይጠብቅ? ምን ይማር? ከልጅነት ያው ሁላችንም የኋላችንን አንረሳ ማለት ልጅነታችንን ነው። ይሄ ፊልም ደግሞ እንዴት ነው ልጅነታችንን ያደግንበትን ሁሉ ነገር እንትን የሚለው እና ሁላችሁም እየገባችሁ ልጅነታችሁን እያስታወሳችሁ እንድትከታተሉት እድሜ አይጠይቅም። ምክንያቱም ልጅነት የኋላ ታሪክ ነውና ሁላችሁም እየገባችሁ እንድታዩት አስተያየት እንድትሰጡ እኛም እንድናበረታታ የባለፈውን ድካማችንን ሳይሆን በጣም በርትተን እንድንመጣ አስተያየታችሁን እየሰጣችሁ አብራችን ሆኑ እላለሁ። ስሜ ቤተልሔም ካሳሁን ይባላል ወይም ቤታ። በካራክተር ስሜ ደግሞ ጽዮን
ያው ዛሬ የመጣሁት የኦዲየንሱን ጥያቄ ለመመለስ እንደውም እንዲሁም ልጅነት በአዲስ መልኩ ሊጀመር እንደሆነ ለማሳወቅ። እሺ፣ ወደ ልጅነት እንዴት መጣሽ? ወደ ልጅነት የመጣሁት በመጀመሪያ እኔና ጓደኞቼ የነበረ ድርሰቱን የጻፍነው እና ሁሌ የምናስበው ስራ ነው እና ከዚህ በፊት ከነበረን የፕሮዲሰር ቲም ጋር ተገናኝተን ነበር የጀመርነው። ካስቶችን ሰብስበን ምናምን ነበር ስንሰራ ነበር። እሺ፣ ታዲያ እንደዛ እየሰራችሁ ከነበረ ልጅነት ለምን ቆመ? አሁን ለምን ቆመ ብዙዎች ጥያቄ ነው። ለሱ ደግሞ መልስ የሚሆነው ያው የሰው ልጅ ሁሌ አይሞላለትም፣ ሁኔታዎች አለመመቻቸት ምናምን ነው እንጂ ሳንሰራው ቆይተን ሳናስበው ቆይተን አይደለም። ሁሌ ጭንቅላታችን ውስጥ ያለ ጥያቄ ነው። እንደ ደራሲም እንደ ተዋናይም ደግሞ ስራው በጣም ያንገበግበን ነበር። ፕሮዲውሰር ምናምን ስፈልግ ነበር። አሁን ላይ ደግሞ በተሻለ ሁኔታ በአዲስ መልክ መጥተናል። እሺ፣ ከዚህ በኋላሳ እንዴት ይቀጥላል? ከዚህ በኋላ እስከዛሬ ያጠፋናቸውን ጥፋት ይቅርታ ጠይቀን የኦዲየንስን ጥያቄዎችን እየሰማን ማስተካከል ያለብን ነገሮች እያስተካከልን በአዲስ መልኩ የተለያዩ አዲስ ነገሮች አድርገናል። የተለያዩ ታሪኮች አሉ። እስከዛሬ ስንሰራቸው የነበሩ ካስቶች ላይም ይሁን የተለያዩ ነገሮች ላይ ብዙ ነገሮችን ጨምረን በተሻለ ሁኔታ እንመጣለን። እሺ፣ ከልጅነት ምን እንጠብቅ? ምን እንማር? ከልጅነት ምን እንማር? ያው ስራው እንደሚታወቀው የሃይስኩል ስራ ነው። ብዙ ሰው ትምህርት ቤት አሳልፏል እና ትምህርት ቤት ውስጥ ያለውን ላይፍ እየሰራን ያለ ነው። መጥፎ የሚያደርግ ነበር። እንደዛም ሆኖ ደግሞ ጥሩ አለ፣ ጎበዝ ተማሪ አለ። ሁሉም ሰው ያንን ሲያየው የልጅነት ላይፉ ትዝ ይለዋል እና የሁሉንም ትዝታ የሚቀሰቅስ የሚያስተምር ምርጥ ስራ ወደ እናንተ ይዘን ብላችሁ እንመጣለን። ጠብቁ። ሰላም ሰላም፣ በእምነት እባላለሁ። በካራክተር ስሜ ደግሞ ሀና። ዛሬ ወደ እናንተ የመጣሁት በአዲስ መልክ ልጅነትን መጀመራችንን ለማብሰር እና አንዳንድ ጥያቄዎችን ለመመለስ ነው። እንደ ጥያቄሽ ትገቢ? እሺ፣ እንዴት ወደ ልጅነት መጣሽ? ወደ ልጅነት የመጣሁት መጥቼ ሳይሆን መቶልኝ ነው የሚባለው። ልጅነትን ከጻፉት መካከል አንዷ እኔ ነኝ እና ስክሪፕቱም የኛ አይዲያ ነው እና በቃ በዛ ራሳችን ጽፈን ራሳችን ተመንብን። ኦዲሽን ወስዳችኋል አይደል? ኦዲሽን ወስጄ አልፌ ነው ይሄ ካራክተር ተሰጥቶኝ የሰራሁት። እሺ፣ ልጅነት ለምን ተቋረጠ? ልጅነት የተቋረጠው በአንዳንድ ችግሮች ምክንያት ነው። ያው ነገሮች አልመቻቻሉንና አቋረጥ ነው። አሁን ግን በአዲስ መልክ በአሪፍ ሁኔታ ጀምረንላችኋል። ሁላችሁም እንድትከታተሉልን በአክብሮት እንጠይቃለን። ከዚህ በኋላ ልጅነት እንዴት ይቀጥላል? ልጅነት ከዚህ በኋላ ኦዲየንሳችንን እያከበርን በስነ ስርዓት እያስደሰትናችሁ በጥሩ ሁኔታ እንቀጥላለን ብለን እናስባለን። ያው እናንተን ለማስደሰት ነው የምንሰራው። እኛ ያው እናንተን እናስደስታችኋለን። የተሻለ ነገር አሁን ላይ ከምንሰራው በፊት ላይ ካለው ነገር የተሻለ ነገር ወደ እናንተ ይዘን እንመጣለን ብለን እናስባለን። እስከዛ በአክብሮት በትዕግስት እንድጠብቁን እንማጸናችኋለን። በጣም እንወዳችኋለን። ልጅነት የሚለቀቀው በምን ቻናል? ጎልድ ሲኒማ ላይ እየገባችሁ ሰብስክራይብ እያደረጋችሁ ጠብቁን። በቅርቡ መልቀቅ እንጀምራለን። ሰላም፣ ናኤል እባላለሁ። የካራክተር ስሜ አላዛር። ልጅነት በአዲስ መልክ ስለተጀመረ የተለያዩ ጥያቄዎችን ለመመለስ ነው የመጣሁት። እንዴት ወደ ልጅነት ድራማ መጣ? ከጓደኞቼ ጋር ኦዲሽን አለ ምናምን ብለው እዛ ኦዲሽን ላይ በመካፈል ኦዲሽኑን አሪፍ ተቀላቅያለሁ። ልጅነት ያው ማንም ሰው ወደታች ሳይሆን ወደ ላይ ነው ከፍ ለማድረግ የሚጥረው። ከነበረው በላይ ለመስራት ሁላችንም በተነሳሽነትና በሞራል እየሰራን እንገኛለን። ተመልካቾቻችን እንደማታሳፍሩን እርግጠኛ ነን። በቅርብ ቀን ይጠብቁ። እሺ፣ ትንሽ ተራራቃችሁ ተጠጋጉልን። እሺ፣ ከረባትሽ እሺ፣ ያስጠላል። እዚህ እንኳን የሆነ ነገሮች አሉ። ታየ አስተካክልሻ መቼ ምን ይዘመጅ ራሱ አይቶኛል እኮ ግን አውቆ ነው ካሜራ ፊት እንድዋረድ ስትናደይ ሳይደስ
ዛሬ እዚህ ለምን መጣችሁ? ስለጠራናችሁ አይደለም። ዛሬ እዚህ የመጣነው ልጅነትን በአዲስ መልክ ለመስራት ነው። ልጅነትን በአዲስ መልክ ልንጀምር እዚህ ተገኝተናል። እስኪ ራሳችሁን አስተዋውቁልን ለኦዲየንስ። ጀምሪ። ስሜ ርብቃ ዘነበ ይባላል። በካራክተር ስሜ ደግሞ ሰላም። እኔ ደግሞ አላዛር ለማ እባላለሁ። በካራክተር ስሜ ቅዱስ። እሺ፣ ወደ ልጅነት እንዴት መጣችሁ? ማን ይቅደም? እኔ እቤቴ ነበሩ ይመስለኛል 3:05 አካባቢ ጠዋት ስልኬ ጠራ። ስልኬ ሲጠራ እና ድንገት ብድግ አድርጌ ስልኬን ሳየው እንዴት እንደመጣሁ ነግረው እና ስልኬን ሳየው ስልኬ ቤተልሔም ካሳው ነው። ምን ተፈጥሮ ነው ምናምን ብዬ ስልኬን አንተ ስራ እየነገርኳት እኮ ነው። ምን ሆነሽ ነው? ከዛ ወይ ስላት ና ለአንድ ስራ ትፈለጋለህ ተባለ። ቤተልሔም ማለት ፊልሙ ላይ ጽዮን ነው የምትሰራው ማለት ነው። ከዛ ለምን ወይ ምናምን ብዬ አንስቼ ስልኬን ወይ ስላት ትፈለጋለህ ለአንድ ስራ ተባለ። እሺ ምናምን ብዬ ሲሄድ ኦዲሽን ነው ለልጅነት ኦዲሽን ውሰድ ምናምን አለች። ከዛ እሺ ብዬ እዛው እንትን አለን ምናምን ነገር። ከዛ በዛ ምክንያት ገቡ ማለት ነው። አንቺስ? እኔ ደግሞ ወደ ልጅነት የመጣሁት ያው ጓደኛዬ ነግሮኝ ነው እና እዚህ ከመጣሁ በኋላ በኮረስነት ነበር የመጣሁት። ከዛ በኋላ እኔም የወደድኳት ሲን ሰላም ነበረች ሳነባው ማለት ነው። ከዛ በኋላ ሰላምን ነበር የወደድኳት። የመጨረሻ የቀረጻ ቀን እዚህ ዳይሬክተሩ ጠራኝና ልክ ቀረጻ ልንገባ ትንሽ ደቂቃ ነበር የቀረን። እንዳጋጣሚ ነው እንትን ሰጥቶኝ ዲያሎግ ስፈተናት ሰራኋትና የወደድኳት ካራክተር ያስኳት ማለት ነው። እና ልጅነት በቆመበት ሰዓት በጣም የከፋኝ ነገር ቢኖር ከእሱ መለየቴ ነበር። እሺ፣ አሁንስ ልጅነት በምን አይነት መልኩ ይቀጥላል? በሚገርም ሁኔታ በሚገርም ብዙ ታሪኮች ተጨምረውበት የሚደንቅ ሆኖ ለተመልካቾች ይቀርባል ማለት ነው። እሺ፣ ከልጅነት ምን እንማር፣ ምን እንጠብቅ? ደግሞ ነገር ያው ከልጅነት ብዙ ትምህርቶችን ጠብቁ። ያው ቅድም እንደተባለው አብዛኛው ሰው ልጅነቱን አሳልፎበታል። ስለዚህ የተለያዩ አስተማሪ ነገሮች አሉ። ስፔሻሊ ደግሞ ሃይ ስኩል ላይ የተለያዩ ሰዎች ብዙ ልክ ለምሳሌ እንደሱ ተደብቀው ብዙ ፍቅር ምናምን ሰዎች አሉ እና እነሱን ጠብቁ። እናመሰግናለን። እኛም በጣም እናመሰግናለን። እግዚአብሔር ይስጥልን። ስሜ ይሳቅ ይባላል። የካራክተር ስሜ ሳሚ ነው። ዛሬ የመጣሁት ልጅነት በአዲስ መልክ መጀመሩን እና አንዳንድ ጥያቄዎችን ለመመለስ ነው። እሺ፣ ወደ ልጅነት እንዴት መጣክ? ወደ ልጅነት በኦዲሽን እንዳልሰምቼ ይመጣል። እሺ፣ ልጅነት ከእንግዲህ እንዴት ይቀጥላል? ምን እንጠብቅ? ልጅነት አሁን ያለንበት ሁኔታ በጣም አሪፍ ነው። በጣም የተሻለ ነገር ይዘን እየመጣ ነው። ለኦዲየንሱ የምንለው ያው በፊት ከነበረው በጣም አሪፍ ነገር ይዘን እየመጣን ስለሆነ እንዲጠብቁ። ሰላም ዜናው እንዲሳ እባላለሁ። በካራክተር ስሜ ረድኤት እባላለሁ። ልጅነትን በአዲስ መልክ ልንጀምረው ነው ካሚንግ ሱን እና አሁን የሚጠየቀው ጥያቄ መልሳለሁ። ወደ ልጅነት እንዴት መጣሽ? ወደ ልጅነት የመጣሁት በሶሻል ሚዲያ ነው። ሶሻል ሚዲያ ላይ ማስታወቂያውን አይቼ መጥቼ ኦዲሽን ወሰድኩኝ። ልጅነት ላይ ተቀላቀልኩ። ኦዲሽኑን አልፈሽ ማለት ነው? ያ። እሺ፣ ልጅነት ለምን ቆመ? ልጅነት የቆመበት ምክንያት በሁኔታዎች አለመመቻቸት። እሺ፣ ከዚህ በኋላ ልጅነት እንዴት ይቀጥላል? ልጅነት ከዚህ በኋላ በአሪፍ መልኩ ይቀጥላል ብዬ አስባለሁ። ከትወና ጋር ከብቃታችን ጋር አንድ ላይ አድርገን ተግባብተን እንሰራበታለን ብዬ አስባለሁ። እሺ፣ ስሜ በሱፍቃድ ይባላል። የካራክተር ስሜ ደግሞ ፍጹም። ዛሬ የመጣ ነው ልጅነት በአዲስ መልኩ መጀመራችንን ለመናገርና የኦዲየንስ ጥያቄ ለመመለስ ነው። ወደ ልጅነት እንዴት መጣ? ወደ ልጅነት የመጣሁት በኦዲሽን ነው። ጓደኞቼ ነው የመጣሁት።
ልጅነት ከእንግዲህ እንዴት ይቀጥላል? ልጅነት በፊት ከነበረበት ከፍ ብሎ አሪፍ ስራዎችን እየሰራን በአሪፍ መልኩ እንመጣለን። ልጅነት ድራማ በጎልድ ሲኒማ ዩቲዩብ ቻናል ይለቀቃል። ደውሏን እንኳን አትሰበርም። ተቀላቀሉ። ይመቻችሁ። እሺ፣ ስሜ ቃል ኪዳን ይናል የሚባለው የካራክተር ስሜ ደግሞ ቅድስት ነው እና ዛሬ እዚህ የመጣ ነው ደግሞ ልጅነት በአዲስ መልክ ስለተጀመረ ማለት የኦዲየንስን ጥያቄ ለመመለስ ነው። ወደ ጥያቄዎቹ። እሺ፣ ወደ ልጅነት እንዴት መጣሽ? ልጅነት ላይ የመጣሁት ቲያትር ሰራ ነበር ከዚህ በፊት እና በዛ ምክንያት ኦዲሽን እንዳለ ምናምን ሰምቼ ኦዲሽን ወስጄ ምናምን አልፌ ገባኝ። እሺ፣ ልጅነት እንዴት ይቀጥላል? ከልጅነት ምን እንጠብቅ? ልጅነት በጣም ማሰብ ከሚከብደው በላይ በጣም አዳዲስ ነገሮችን ይዞ ነው የመጣው። ያው እንግዲህ ከሀገራችን አንድ ደረጃ ከፍ ያለ ስኩል ላይፍ ነገር ነው ይዘን የመጣ ነው እና እንግዲህ አሪፍ ነገር ጠብቁ። ማየት ማመን ነው። እናመሰግናለን። ስሜ ብሩክ ነው። የካራክተር ስሜ ደግሞ ሚኪ ነው። ዛሬ እንዴት ወደዚህ መጣ? ዛሬ ልጅነትን ለመጀመር ከክሯችን ጋር አንድ ላይ ነው መጣ። እሺ፣ ወደ ልጅነት እንዴት መጣ? ወደ ልጅነት እንኳን የመጣሁት በጓደኛዬ ምክንያት እና ጓደኛዬ ወደዚህ ይዞኝ የመጣ። እሺ፣ ኦዲሽን ወስዳ በኦዲሽን ነው አይደል? በኦዲሽን የገባሁት እና እንደዛ። ስሜ ሳቅባሩ ይባላል። የካራክተር ስሜ አቤል። አሁን የመጣሁት የኦዲየንስን ጥያቄ ለመመለስ ነው። እሺ፣ ወደ ልጅነት እንዴት መጣ? ልጅነት ላይ የመጣሁት ካስት ተደርጌ ነው። የመጀመሪያ ኦዲሽን ወስጄ ከዛ ተቀላቅያለሁ። አሁን በስነ ስርዓት እየሰራ ነው። አሁን በአዲስ ፕሮዳክሽን ቀጥለናል እና ደስ በሚል አዳዲስ ታሪኮች ተጨምረው ከኢትዮጵያ ከሀገራችን አንድ ስቴፕ ከፍ ብለን ነው የስኩል ላይፍ የጀመርነው እና ትወዱታላችሁ። እሺ፣ እናመሰግናለን። እና ይህንን ሁሉ ከተመለከታችሁ ዘንዳ እስካሁን ስታዩት የነበረው ልጅነት እስከ ክፍል 7 ድረስ በባሩክ ሲኒማ እንደምታገኙት ነግረናችኋል። እኛ ጋር ደግሞ ከክፍል 8 ጀምሮ ቅዳሜ ከቀኑ 10 ሰዓት ላይ ታገኙታለን። እንወዳችኋለን። እዩልን፣ አበረታቱን። በብዙ አዲስ ነገሮች ነው የምንመጣው። ያው ያልተለመዱ ያልታዩ ኢትዮጵያ ውስጥ ግን የሚገኙ የተለያዩ የክላስ አክቲቪቲ ነገሮችን እናሳያችኋለን። አበረታቱን። ምን ትላለህ? ልጅነት ጎልድ ሲኒማ ዘውትር ቅዳሜ እንወዳችኋለን።